ወይዘሮ አልማዝ የነበራትን ብር ስትመካበት የነበረውን ብር ሁሉንም ነገር ጨርሳ መንገድ ለመንገድ እየተንከራተተችና ጎዳና ለጎዳና እየዞረች ድንገት ከሉሊት ጋር ይገናኛሉ። እናም ሉሊትን ስታገኛት አንቺ የማትረቢ፣ አንቺ ጨካኝ፣ አንቺ ያበላሽን ያጠጣሽን እጅ የምትነክሺ አሁን ገንዘብ እንድትሰጭኝ እፈልጋለሁ ብላ ሉሊትን ታጨናንቃታለች። ሉሊትም እኔ ላንቺ እንኳን ገንዘብ የሚባል ነገርና ምንም ነገር እንደማላደርግልሽ ይህን ነገር ማወቅ አለብሽ ስትላት ወደስ ሳይሆን በግድሽ ታመጫታለሽ። አሁን ግን ለጊዜው ትንሽ ገንዘብ እንድትሰጭኝ እፈልጋለሁ ትላታለች። ሉሊትም ትሞቻታለሽ እንጂ በፍጹም ላንቺ ገንዘብ የሚባል ነገር አልሰጥሽም ስትላት አሳይሻለሁ፣ እገልሻለሁ እያለች ትዝትባታለች። እሷም የምታደርጊውን ነገር አድርጊ፣ ምንም ነገር አልፈራሽም ካሁን በኋላ ስላንቺ ምንም አይነት እሳቤ ስሜት፣ ምንም አይነት ጥሩ አመለካከት ሊኖረኝ አይችልም። እናም ስለዚህ የፈለገ ነገር ብትሆኚ፣ የፈለገ ነገር ወይም የፈለገውን አይነት መጥፎ ነገር ቢደርስብሽ ስላንቺ ምንም ነገር ቀና ነገርና መልካም ነገር ስለማላስብ የራስሽ ጉዳይ ስትላት የራስሽ ጉዳይ ብላ ዞር ብላ ስትሄድ ልዕልት ማለት ሉሊት ወይዘሮ አልማዝም የሉሊትን እጅ ያዝ አድርጋ ወደ እሷ ዘወር እንድትል ካደረገች በኋላ ወደስ ሳይሆን በግድሽ ያን ሁሉ ገንዘብ ትመልሻታለሽ። ነገር ግን አሁን ለጊዜው ገንዘብ ፈልጋለሁ ስትላት በፍጹም ገንዘብ ላንቺ አልሰጥሽም፣ መቼውንም ቢሆን አልሰጥሽም ስትላት አሳይሻለሁ፣ እገልሻለሁ ስትላት እኔ ከአንቺ መልካም ነገር እንደማልጠብቅና መቼውንም ቢሆን ቀና ነገር እንደማታስቢ ስለማቅ የፈለግሽውን ነገር ማድረግ ትችያለሽ። እናም እኔ ካሁን በኋላ የምታደርጊውን ነገር እጠብቃለሁ፣ እኔማ ያለው ስለዚህ የምታደርጊውን ነገር አድርጊ። እኔ ላንቺ እንኳን አይደለም ብር እንኳን አይደለም ሳንቲም እና ምንም ነገር አላደርግልሽም። የፈለገ ነገር መጥፎ ነገር ቢደርስብሽ ራሱ ዞር ብዬ አላይሽም። ምክንያቱም አንቺ መቼውንም ቢሆን ለኔ ቀና ነገር አታስቢልኝም ትላታለች። እሷም በጣም ተናዳና በጣም ተበሳጭታ ወይዘሮ አልማዝ አሳይሻለሁ፣ እገልሻለሁ እያለች ትዝትባታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች እንኳን በደህና መጣችሁ ወደ ቻናሌ። ስለመጣችሁ ከልብ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። ነባሮችም ላይክ ማድረጋችሁን አትርሱ። ከልብ ነው ማመሰግነው ማለት ነው። እናም ሉሊት በጣም ተናዳ ወደ ቤት ሄዳ ሶፋ ላይ ቁጭ እንዳለች ድንገት ዳዊት ይመጣል ማለት ነው። ዳዊት መጥቶ በጣም ተበሳጭታ ስለነበረ ሉሊት ምን ሆነሽ ነው? የተፈጠረ ነገር አለ? የገጠመሽ ነገር አለ? ምን ሆነሽ ነው እንደዚህ የሆንሽው ሲላት ምን እባክህን ያችን ሴትዮ አግኝቻት ነበር ስትለው ማነት እሷ ምናምን ሲላት የልዕልትን እናት አግኝቻት ነበር። እናም ለማስፈራራት እየሞከረችኝ ነበረ ይዘኝ። በነገራችን ላይ ያው መንገድ ላይ ነው ያገኘችኝ፣ ነገር ግን እየተከታተለችኝ እንደነበረ እርግጠኛ ነኝ ስትለው እና ምን አለችሽ? ምን አልሻት ሲላትኝ እንዴ ያው ገንዘብ እሰጥሻለሁ አልሻት ሲላት ኧረ በፍጹም እኔ ለ05 ሳንቲምም አልሰጣት፣ ነገር ግን እሷ ልትለቀኝ አልቻለችም። እገልሻለሁ፣ አሳይሻለሁ እያለችኝ ነው ስትለው እሱም በቃ እንኳንም ገንዘብ እሰጥሻለሁ አላልሻትም እንዴ? ቆይ እሷ አይገባትም እንዴ? አትተውሽም እንዴ? ሴትዮ ቆይ ከአንቺ ምንድነው የምትፈልገው? በቃ ካሁን በኋላ በፍጹም ብቻሽን መንቀሳቀስ የለብሽም፣ ምክንያቱም ታስገድልሻለች ሲላትኝ በፍጹም አታደርገውም እና በአደባባይ ትገለኛለች ብለህ ታስባለህ ስትለው እሷ ምንም የማታደርገው ነገር የላትም። እናም ደግሞ ከዚህ በፊት ልታስገድልሽ እንደሆነ ታውቂያለሽ። ስለዚህ እሷ አንቺን ለመግደል ወደኋላ የምትለው ነገር የላትም። እናም ካሁን በኋላ ከኔ ጋር ነው ብትወጭም ብትገቢም ከኔ ጋር ነው የምትወጪው የምትገቢው፣ ምክንያቱም ልትገልሽ ትችላለች። እኔ ካለው ደግሞ እኔ አስጥልሻለሁ ሲላት ዳዊት እሷ ደግሞ ዳዊት እኔ አንተን ችግር ውስጥ ማስገባት አልፈልግም፣ በእኔ ምክንያትም ያልሆነ ነገር ውስጥ ገብተህ ችግር እንድፈጠርብህ አልፈልግም ስትለው ኧረ በፍጹም እና እኔ እያለሁ ታዲያ አንቺ ልሞች ነው ወይስ አንቺ ችግር ሊደርስብሽ ነው? በፍጹም እንደዛ ሊሆን አይችልም። እኔ ካሁን በኋላ የትም ሄጄ የትም አጠገብሽ ሆናለሁ፣ በፍጹም እንዳታስቢ ይላታል ማለት ነው። እሷም ዳዊት ከልብ አመሰግናለሁ፣ አንተ ካጠገቤ ከሆንክልኝ ማንንም እንደማልፈራ 100% እርግጠኛ ሆኜ እነግርሃለሁ ትለዋለች። በነገራችን ላይ ውድና የተከበራችሁ ቤተሰቦቼ እነዚህ ሁለት ልጆች እርግጠኛ ነኝ ሳይፋቀሩ አይቀሩም። ምክንያቱም እሷ በእሱ ያላት እምነትና እሱም ደግሞ ስለ እሷ ማድረግ ያለበትን ነገር ሁሉ እያደረገ ነው። እናም ቀረቤታቸው ላይክ የፍቅር እየሆነ ነው። እሷም እንቅልፍ አጣሁኝ፣ እንቅልፍ መተኛት አልቻልኩም፣ ምን እንደሆንኩ አላቅም ስትለው ከዚህ በፊት እሱም ምናልባት
ስለ ካለብ እያሰብሽ ወይም ስለዛች ስለ ወይዘሮ አልማዝ እያሰብሽ ይሆናል ሲላትኝ፣ በፍጹም ስለ ሁለቱም አይደለም ማስበው፣ ነገር ግን ስለምን እንደማስብ ባላቅም እንቅልፍ እየወሰደኝ አይደለም ብለው ነበር። እናም የዛ ጊዜ ነው እንግዲህ ፊልም እያዩ እያለ ድንገት ልዕልት ያየቻቸው ማለት ነው። ከዛ በኋላ ነው ልዕልትም የተቀየረችው። እናም ለማንኛውም እንግዲህ የሁለታቸው ፍቅር የሚያለመልም ይመስለኛል። የልዕልትና የወይዘሪት ኤልሳ ደግሞ መጨረሻቸው ምን እንደሚሆን ባይታወቅም ማለት ነው። ለማንኛውም እንግዲህ እንደዛ ሁለቱ ከተለያዩ በኋላ ትንሽ ቆየት ብላ ደግሞ ሉሊት ማለት ኤልሳ ትመጣለች ማለት ነው። ኤልሳ መጥታ ደግሞ ነው ኤልሳ ሳትሆን ማኑ ስሟ ልዕልት ትመጣለች። ልዕልት መጥታ አሁንም ፊቷ ትክክል ስላልነበረ ሉሊት ልዕልት መጥታ ምን ሆነሽ ነው ምናምን ስትላት እናትሽን አግኝቻት ነበር መንገድ ላይ እሷ በነገራችን ላይ ያው ያገኘችኝ እየተከታተለችኝ ስለነበረ ነው። ድንገት አይደለም ያገኘችኝ እና አግኝታኝ ያው ብር እንድሰጣት ጠየቀች ስትላት ልዕልት ደግሞ እና ምን አልሻት ስትላት እንዴ ምን እላታለሁ አልሰጥሽም ነዋ እኔ መቼውንም ቢሆን ለእሷ ጥሩ አመለካከትና ርህራሄ የሚባል ነገር እንደማይኖረኝ ነግሬሻለሁ ስትላት እና ምን አልሻት ማለቴ እንዴት ናት እናቴ ስትላት እናትሽ ደህና ናት ምን ትሆናለች ነገር ግን ያው ብር አልቆብኛልና ብር ስጪኝ ካልሰጠሽኝ እገልሻለሁ እያለች እያስፈራራችኝ ነበረ ስትላት ያው ልዕልትም እናቷ ስለነበረች ማለቴ እናቷ ስለሆነች ያው ምንም ጥፋተኛም ብትሆን እናት ናትና ለእናቷ ታዝናለች። ማንኛውም ሰው እናቷ እስከሆነች ድረስ ያዝናልና እሷም ለእናቷ በጣም አዝና ነበር። እሱ ብቻም ሳይሆን ደግሞ አሁን ከሉሊት ጋር ያላት ነገር በጣም እየተቃቃሩና ውስጧ ልቧ እየራቀ ስለሆነ በጣም ከባድ ነውና ያው ደስተኛ አልነበረችም። ነገር ግን ሉሊትም እኔ በመቼውንም ቢሆን ለሷ ጥሩ አመለካከትና ቀና አስተሳሰብ አይኖረኝም፣ እሷን ግን እገልሻለሁ እያለች እያስፈራራችኝ ነው። ከዛም ባለፈ ደግሞ ብሬን ታመጫታለሽ፣ ወደሽ ሳይሆን በግድሽ ታመጫታለሽ እያለችኝ ነበረ ምናምን ትላታለች ማለት ነው። እሷም እንግዲህ ሁለታቸውም ደስተኛ አይደሉም ማለት ነው። በጣም ነው የሚያሳዝነው። በሌላ በኩል ልዕልት ከውጭ ስትገባ ኤልሳ በር ላይ ተጠብቃታለች። ኤልሳ በር ላይ ጠብቃ እያደረግሽ ያለሽውን ነገር አይቻለው እየደረስኩበት ነው እና ለምንድን ነው ዳዊት እዚህ ቤት እንድመጣ ያደረግሽው ስትላት እኔ እንደዚህ አይነት ነገር አላደረኩም፣ ሲቀጥል ደግሞ እኔ ካንቺ ጋር ሁለተኛ እንደማላወራ ነግሬሻለሁ ስትላት ወደሽ ሳይሆን በግድሽ ከኔ ጋር ታወሪያታለሽ። ለነገሩ አልተሳካልሽም። ዳዊት እዚህ ቤት እንድመጣ ብታደርግም የኔ ወንድም ማለቴ ካለብ እዚህ ቤት እንድመጣ ብታደርግም የኔ ወንድም ዳዊት ደግሞ አንገቱን አንቆ አባሮልሻል ስትላት እኔ በፍጹም እንደዚህ አይነት ነገር አላደረኩም ትላታለች። እሷም አደርገሻል አላደረኩም፣ ሁለታቸውም እየተጨቃጨቁ ነው። የዚህ ድራማ መጨረሻ በነገራችን ላይ የሆነ አሁን እያስጠላ መጥቷል። የሆነ ተንዛዛ በጣም ማለት ነው። ጥሩ አድርገው እየሰሩት አይደለም ያሉት። የሆነ ለማስረዘም ሲሉ የሚያደርጉን ነገር በጣም እየደበረ መጥቷል ማለት ነው። በፊት በጉጉት ነበር የምንጠብቀው፣ አሁን ግን በጣም ተንዛዝቷል። ምንም ነገር በጉጉት የምንጠብቀው ድራማ እየሆነ አይደለም። ለማንኛውም ውድ ነው የተከበራችሁ ቤተሰቦቼ እንግዲህ ድራማው ይሄን ይመስላል ማለት ነው። አላለቀም፣ ቀጣይ ይዤ እመጣለሁ። እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ፕሊዝ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ተቀላቀሉ። አዲስ ከሆናችሁም ላይክ፣ ሼር፣ ሰብስክራይብ፣ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝም ከልብ ነው ማመሰግነው። ክበሩልኝ። እናንተ ላይክ፣ ሼር፣ ሰብስክራይብ ባታደርጉልኝ ምንም እዚህ አልደርስም ነበር። ለማንኛውም ቴንኪው ሶ ማች አመሰግናለሁ። ባባይ